በወቅታዊ የሀገራዊ የሰላምና የጸጥታ ጉዳዮች ላይ በተለይም አሁን ባለው የሰሜኑ ሀገራችን ሁኔታ እንደዚሁም ደግሞ በሕግና ማስከበር በተለያዩ አካባቢዎች የወሰንና የአስተዳደራዊ ጥያቄዎችን የተመለከቱ ጉዳዮች ላይ ለሕዝቡ መረጃ እንሰጣለን። ከዛም አልፎ በክረምት ወራት የተያያዙ መደበኛ የልማት ስራዎች ላይ የመንግስት የትኩረት መስኮችና እየተከናወኑ ባሉ ጉዳዮች ላይ ለህብረተሰቡ መረጃዎችን ለመስጠት ነው የቀረብነው። በዚህ መሰረት ከሰላምና ደህንነት አኳያ ያው ሁላችሁም እንደምታውቁት በተለያዩ አካባቢዎች ህብረተሰቡን መግቢያና መውጫ ያሳጡ የኢመደበኛ አደረጃጀቶችና የሽብር ቡድኖችን ስርዓት ለማስያዝ በተደረገው የተቀናጀ እንቅስቃሴ አበረታች ውጤት የተገኘ መሆኑን በቅርቡ የብሔራዊ ጸጥታና ደህንነት ምክር ቤት በግምገማው ማረጋገጡ የሚታወስ ነው። ብሔራዊ የደህንነትና የጸጥታ ምክር ቤቱ ባስቀመጠው አቅጣጫ መሰረት ለሀገር ደህንነት፣ ለህዝቦች ነፃ እንቅስቃሴ፣ ለሸቀጦችና ነፃ ጉልበት ዝውውር አደጋ የፈጠሩ የጸጥታና የደህንነት ችግሮችን በተሟላ ብቃት መቆጣጠር ተችሏል። ይህ በህብረተሰቡ የነቃ ተሳትፎ የታጀበው የህግ ማስከበር ስራ የጸጥታ ኃይሎቻችንን የማድረግ አቅምን፣ ህገወጥነትንና ስርዓተ አልበኝነት የመቆጣጠር ብቃትን ያሳደገ፣ በህብረተሰቡ ዘንድም አመኔታን ያተረፈ፣ የጠላቶቻችንን ቅስም የሰበረ፣ በአጠቃላይም ሁለንተናዊ አንድነታችንና አብሮነትን በጽኑ መሰረት ላይ ለመገንባት የሚደረገውን ጥረት ይበልጥ በጽኑ መሰረት ላይ እንዲገነባ እያደረገ ይገኛል። በውጤቱም በመላ ሀገሪቱ አንጻራዊ ሰላም በመስፈኑ ህዝባችን የሰላም እፎይታ እንዲያገኝ አስችሏል። የወያኔ የሸኔና የአልሸባብ ጥምረት በልዩ ልዩ ኢመደበኛ አደረጃጀቶች ህገወጥ ገንዘብና የጦር መሳሪያ አዘዋዋሪዎች ታግዘው እንዲሁም ከታሪካዊ ጠላቶቻችን ጋር ተቀናጅቶ በመላ ሀገሪቱ ስርዓተ አልበኝነት እንዲነግስ ያለመረጋጋት እንዲፈጠርና በመጨረሻም ኢትዮጵያን የትርምስ ማዕከል ለማድረግ የወጠኑት ትልም በሁሉም አቅጣጫ ማለት ይቻላል እንዲመክን እየተደረገ ነው። በአሁኑ ሰዓት የአልሸባብ ሽብር ቡድን በተለያዩ ጊዜያት ያሰለጠናቸውን ከፍተኛ ቁጥር ያላቸው ኃይሎችን ከሶማሊያ በማሰባሰብ እንደዚሁም ደግሞ ከተለያዩ ከሀገራችን የተውጣጡ ኃይሎችን በማደራጀት ከሸኔ ጋር ጥምረት ፈጥሮ በምስራቁ የሀገራችን ክፍል ሃይማኖትን ማዕከል ያደረገ ብጥብጥና ሁከት በመፍጠር በሌሎቹ የሀገሪቱ አካባቢዎች የሚስተዋለውን የጸጥታ ችግር ይበልጥ እንዲባባስ ለማድረግ ያለመ ነበር። የኢትዮጵያ የጸጥታ ኃይሎች በተለይም የሶማሌ ክልል ልዩ ኃይል፣ የመከላከያ ሰራዊታችንና የአየር ኃይላችን በተቀናጀ መልኩ ባደረጉት ኦፕሬሽን ይህ የሽብር ቡድን ህልሙ እንዲመክን ተደርጓል። ቁሳዊና ሰብአዊ ኪሳራ እንዲከናነብ በማድረግ ቅስሙ እንዲሰበር ተደርጓል። የተወሰደው እርምጃ ጠላቶቻችንን ክፉኛ ሲያስደነግጥ፣ ወዳጆቻችንን ደግሞ አጋርነታቸውን ይበልጥ እንዲያጠናክሩ አድርጓል። የሽብር ቡድኖቹ አከርካሪያቸው ሲመታ ሁሌም እንደሚያደርጉት አጋጣሚዎችን ጠብቆ ንጹሐን ዜጎች ላይ ጥቃት በመፈጸም ትኩረትን ለማግኘት የሚሰሩ በመሆኑ መላው ህዝባችንና የጸጥታ ኃይሎች በተገኘው ውጤት ሳይረኩ ሁልጊዜም ዝግጁነታቸውን አረጋግተው መቀጠል ይኖርባቸዋል። በሸኔ የሽብር ቡድን ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። እየተወሰደ ባለው ኦፕሬሽን የመከላከያ ሰራዊታችንና የኦሮሚያ ልዩ ኃይል የሽብር ቡድኑን እግር በእግር በመከታተል የመሸገባቸውን አካባቢዎች ነፃ የማድረግ እንቅስቃሴውን አጠናክሮ ቀጥሏል። በዚህም በሆሮ ጉድሩ፣ በምስራቅ ወለጋና ምዕራብ ወለጋ፣ በቄለም ወለጋ፣ ምስራቅ ጉጂ፣ በሰሜንና ምዕራብ ሸዋ ዞኖች በርካታ የሸኔ ታጣቂዎች ተደምስሷል። በርካቶች ደግሞ እጃቸውን ለመንግስት ሰጥቷል። በርካቶች ደግሞ ተማርኳል። ከነዚህም ውስጥ የሸኔ አመራሮች በስፋት ይገኙበታል። የስልጠናና የሎጂስቲክ ማደራጃ ቦታቸው እንዲወድሙ ተደርጓል። በእነዚህ አካባቢዎች ፈርሶ የነበሩ የመንግስት አደረጃጀቶች ወደ መደበኛ ስራቸውና ምርት ተግባራቸው እንዲመለሱ ተደርጓል። የተፈናቀለው ህዝብም ወደየቦታው እየተመለሰ ነው የሚገኘው። አሁንም በአንዳንድ አካባቢዎች የሸኔ ቡድን በየሸለቆቹና ጫካዎቹ ውስጥ ራሱን በመደበቅ በህብረተሰቡ ውስጥ ተመሳስሎ በመግባት ንጹሐንን በማገት ገንዘብ የመቀበል የአርሶ አደሩን ንብረቶች በተለይም እንስሳትን በመዝረፍ
ላይ ስለሚገኝ በእነዚህ አካባቢዎች በሚታየው የሽብር ቡድንና ለቡድኑ መደላድል እየፈጠሩ ባሉ አካላት ላይ የሚወሰደው እርምጃ ሳይቋረጥ ተጠናክሮ የሚቀጥል መሆኑን ለሕዝባችን ማረጋገጥ እንወዳለን። የሽብር ስራ ላይ የተሰማሩ ህገወጥ ታጣቂዎች የሚያካሂዱት ጥቃት ንጹሐን ዜጎችን ኢላማ በማድረግ በሌሎች ወገኖች ዘንድ ትኩረት ማግኘት መንግስትን ከህዝቡና ከያዘው ቁልፍ የልማት አጀንዳ መነጠል እኩይ ዓላማቸውንም በዚህ መንገድ ለማሳካት ርብርብ የሚያደርጉ መሆኑን መላ ህዝባችን ተገንዝቦ ህብረ ብሔራዊ አንድነቱን ጠብቆ በማቆየት እነዚህን ኃይሎች ለማጽዳት የሚደረግን የተቀናጀ ዘመቻ እንደከዚህ ቀደሙ ድጋፉን አጠናክሮ መቀጠል ይኖርበታል። አንድነታችን በጠነከረ ቁጥር የእነዚህ ኃይሎች ሴራ እየተጋለጠና እየከሸፈ እንደሚሄድም መታወቅ ይኖርበታል። ህገወጥ የገንዘብና የጦር መሳሪያ ዝውውርን ለመቆጣጠር ሰፋፊ ስራዎች እየተከናወኑ ነው የሚገኙት። እርምጃዎቹም ተጠናክሮ ቀጥሏል። በዚህ ረገድ ውጤትም እየተገኘ ነው። በዚህ ሳምንት ብቻ ከ12 ሚሊዮን በላይ ገንዘብና የተለያዩ ኮንትሮባንድ እቃዎች ቁጥጥር ስር ውሏል። ይህ ህገወጥ እንቅስቃሴ አጠቃላይ የፖለቲካና የኢኮኖሚ አሻጥር አካል ሆኖ በሀገርና በህዝብ ሀብት እንዲሁም ደህንነት ላይ ከፍተኛ ቀውስ የሚፈጥር አደገኛ ወንጀል መሆኑን መገንዘብ ያስፈልጋል። ድርጊቱ በሽብር ቡድኖች መሪነትና ቅንጅት ከውስጥና ከውጭ በመናበብ የሚሰራ ኢትዮጵያን በሁሉም መስኩ የማዳከም አንዱ ስትራቴጂ እንደሆነም መላ ህዝባችን ማስገንዘብ ያስፈልጋል። በመሆኑም ህብረተሰቡ በሁሉም አካባቢዎች ህገወጥ የገንዘብ እና የጦር መሳሪያ ዝውውር እንዲሁም የኮንትሮባንድ ንግዶችን የተመለከተ አጠራጣሪ ነገሮችን ሲመለከት ለጸጥታ አካላት በማሳወቅ የዜግነት ግዴታውን እንዲወጣ መንግስት ይጠይቃል። ከሰሜኑ የሀገራችን ሁኔታ ጋር የሚታየውን በተመለከተ ከህዋስ የስግብግብነትና የግትርነት ባህሪ በመነጨ ሁኔታ የሀገራችን ህልውና አደጋ ላይ በመውደቁ መንግስት ሳይወድ በግድ ወደ ጦርነት መግባቱ የሚታወቅ ነው። በመጀመሪያ በመከላከያ ሰራዊታችን የሰሜን እዝ ላይ የተቃጣውን ጥቃት ለመመከትና በትግራይ ህግ በላይነትን ለማረጋገጥ ቀጥሎም የፌዴራል መንግስት ይህንኑ በተሟላ መልኩ ካስከበረ በኋላ የትግራይ ማህበረሰብ የጥሞና ጊዜ እንዲያገኝ በማሰብ ከትግራይ ክልል በመውጣት ተናጥላዊ የተኩስ ማቆም ካደረገ በኋላ ህወሓት ይህንኑ እንደ ሽንፈት ቆጥሮ ህዝባዊ ባህሪ የተላበሰ ሌላ ጥቃትና ጦርነት በመክፈት የሀገራችንን ህልውና ለአደጋ በማጋለጡ መንግስት ሳይወድ በግድ ዳግም ወደ ጦርነት ገብቶ ወያኔ በጉልበት ከያዛቸው አብዛኛው የአማራና የአፋር አካባቢ ጠራርጎ ካስወጣ በኋላ ለትግራይ ህዝብ አሁንም ሌላ ተጨማሪ ድል መስጠት አስፈላጊ በመሆኑ ወደ ትግራይ ክልል መከላከያ ኃይላችን ዘልቆ ሳይገባ የትኛውንም አይነት ግጭት ላለመፍጠር መንግስት ማሳወቁ ይታወሳል። መንግስት በዚህ ሳይወሰን ያልተገደበና የተሳለጠ የሰብአዊ እርዳታ አቅርቦት ለትግራይ ህዝብ እንዲቀርብ ሰፊ ጥረት አድርጓል። በዚህም የትግራይን ህዝብ ካንዣበበበት የረሃብ አደጋ መታደግ ችሏል። በዓለም አቀፍ ማህበረሰብም እውቅና ተችሮታል። መንግስት ችግሩን በሰላማዊ መንገድ በዘለቄታ እንዲፈታ ካለው ፍላጎት የተናጠል የተኩስ ማቆምን አውጆ ቁልፍ የሚባሉ እስረኞችንም ፈቷል። የሰላም ተደራዳሪ ኮሚቴ አደራጅቶ ያለምንም ቅድመ ሁኔታ በየትኛውም ቦታና ጊዜ ለመወያየትና ችግሩን በሰላማዊ መንገድ እልባት እንዲያገኝ ዝግጁነቱን አረጋግጧል። የዓለም አቀፍ ማህበረሰቡም ወደ መቀሌ በተደጋጋሚ ጊዜ ተመላልሶ በታጣቂ ቡድኑ በኩል ያለውን ፍላጎት እንዲረዳ ፈቅዷል። ውይይቱ ፍሬያማ እንዲሆን የሰላም አብይ ኮሚቴው የጋራ ተኩስ ማቆምን ታሳቢ ያደረገ የሰላም ሀሳብ ወይም ፕሮፖዛል አዘጋጅቶ ለአፍሪካ ህብረት ከፍተኛ ኮሚቴ ልኳል። ለዲፕሎማቲክ ማህበረሰብም በሰላም ሀሳቡ ወይም ፕሮፖዛሉ ላይ ማብራሪያ ከሰሞኑ ሰጥቷል። በአብይ ኮሚቴው በኩል ለአፍሪካ ህብረት ከፍተኛ የሰላም ኮሚቴ የቀረበው የመንግስት የሰላም ሀሳብ ቀጣይነት ላለው የፖለቲካ ምክክር መሰረት የሚጥል በትግራይ ክልል እየተሻሻለ የመጣውን የሰብአዊ እርዳታ አቅርቦት ይበልጥ እንዲጠናከር የሚያደርግ መሰረታዊ የሚባሉ አገልግሎቶችን ለማስቀጠል የተመቻቸ የደህንነት ሁኔታን የሚያረጋግጥና በሁለቱም ወገኖች መካከል መተማመንን የሚፈጥር ነው። መንግስት ውይይቱ መካሄድ የሚገባው በአፍሪካ ህብረት መሪነት አማካኝነት ነው ሲል የአፍሪካን ችግር በአፍሪካውያን የመፍትሄ ሀሳቦች የመፍታት መርህን መሰረት ያደረገና ከጥንት ጀምሮ ኢትዮጵያ እንደ አፍሪካ መስራች ሀገር የምታራምደው መርህ እንጂ ቅድመ ሁኔታ እንዳልሆነም መታወቅ ይኖርበታል። የትኛውንም አይነት ቅድመ ሁኔታ በመንግስት በኩል ተቀባይነት የለውም። ምክንያቱም ቅድመ ሁኔታዎች የሰላም ጠንቅ ናቸውና። መንግስት
በጦርነት የተጎዱ አካባቢዎች መልሶ ለማቋቋም ሰፋፊ እርምጃዎችን ወስዷል። ከዓለም ባንክ ባገኘው ድጋፍ በትግራይ የተጎዱ አካባቢዎች በሶስተኛ ወገን መልሶ እንዲቋቋሙ፣ በሌሎቹ አካባቢዎች ደግሞ ራሱ መንግስት መልሶ ለመገንባት ጥረት እያደረገ ነው የሚገኘው። መንግስት እነዚህን ሁሉ እርምጃዎች የሚወስደው የትግራይ ህዝብ አሁን ካለበት አስከፊ ችግር ተላቆ ሰላሙና ነጻነቱ እንደ የትኛውም የኢትዮጵያ ህብረተሰብ እንዲረጋገጥ በማሰብ ነው። የህወሓት ታጣቂ ቡድን በተለያዩ ጊዜያት ሲያደርጉ የነበሩ ትንኮሳዎችን በሆደ ሰፊነት በማለፍ ችግሩ በሰላማዊ አማራጭ ብቻ እንዲፈታ መንግስት ጥረት ሲያደርግ የቆየውም ከዚህ በመነሳት ነው። በአንጻሩ የህወሓት ታጣቂ ቡድን በጋሻ ጃግሬዎቹ ድጋፍ በመተማመን የጥፋት ተልእኮውን ለመፈጸም የሶስተኛ ዙር የደም ማፋሰስና የሀብት ውድመት እንዲፈጠር የጦርነት ነጋሪት እየጎሰመ ይገኛል። ቀድሞውኑ የፈለግነውን በኃይል እናሳካለን፣ ለዚህም የጊዜ ገደብ አስቀምጠናል ብሎ ሲፎክር የነበረው ይህ ታጣቂ ቡድን መንግስት የገባውን የተኩስ ማቆም አፍርሷል በሚል የሐሰት ውንጀላ ወደ ጥፋት እየተንደረደረ መሆኑን በአፈቀላጤዎቹ በኩል ሰሞኑን ይፋ አድርጓል። ልዩ ልዩ ቅድመ ሁኔታዎችን በመደርደርና የሐሰት ትርክቶችን በመንዛት ታጣቂ ቡድን ለሰላም ዝግጁ እንዳልሆነ እያረጋገጠ ይገኛል። እስካሁን የሰላም ተደራዳሪዎችን እንኳን አልሰየመም። ይህንኑ እኩይ ድርጊቱን በራሱ አፈቀላጤዎች ከገፊዎች ወይም ሎቢስት ግሩፖቹ ጋር አዳዲስ ውሎችን ጭምር አስሮ በምዕራባውያን ሚዲያዎች እያስነገረ ነው የሚገኘው። ይህንን ትርክቱን ገለልተኛ ተብሎ በሚጠራው የዓለም ጤና ድርጅት ዳይሬክተር አማካኝነት ሳይቀር እየነዛው ነው የሚገኘው። ሰብአዊነትን፣ ሰላምንና የሰው ልጅ መሰረታዊ ጤናን በገለልተኝነት ማረጋገጥ መርህን መሰረት ያደረገ የዓለም ጤና ድርጅት መሪ ሰላምን አሻፈረኝ ማለቱ በእርግጥም የሚያሳፍርና የተቃዋሚውንም ገለልተኝነት መርህ ጥያቄ ምልክት ውስጥ የሚያስገባ ነው ብለን እናምናለን። የትግራይ ህዝብ የሰላም ፍላጎቱ እየጨመረ በመምጣቱ እየተጋፈጠ ያለውን ችግር መቋቋም የተሳነው የትግራይ ህዝብ ወደ አጎራባች ክልሎች በተለይም ወደ አማራ ክልል የሚያደርገው ፍልሰት እየጨመረ መምጣቱና ከራሱ ማህበራዊ አንቂዎች ሳይቀር ነቀፌታ እየበዛበት የመጣው ይህ ታጣቂ ቡድን ሰላማዊ ሁኔታ ተፈጥሮ የህዝቡን ጥያቄዎች መመለስ ስለማይችል ሁልጊዜም በግጭትና በጦርነት የመኖር ፍላጎቱን በትግራይ ህዝብ ላይ እየጫነ ይገኛል። ይህ የሚያሳየን ይህ ቡድን ለሰላም ብቻ ሳይሆን የትግራይ ህዝብ ከችግር እንዲፈታ ዝግጁ አለመሆኑን ጭምር ነው። የትግራይ ህዝብን ከአስቸጋሪ ሁኔታ ለመታደግ መንግስት የሚወስዳቸውን እርምጃዎች በማጣጣል የሌለ ጠላትን የትግራይ ህዝብ ጠላት አድርጎ በመሳል ድብቅ ፍላጎቱን ህዝቡ ላይ የጫነ መሆኑን መላው ህዝባችን በተለይም የትግራይ ተወላጆች እና ሰላም ወዳድ ህብረተሰብ እውነታውን በሚገባ ተገንዝቦ በዚህ ቡድን ላይ የሚያደርጉትን ጫና ማጠናከር ይኖርባቸዋል። መንግስት ለሰላም የዘረጋውን እጅ አስቸጋሪ ሁኔታ እስካልተፈጠረ ድረስ መቼም ቢሆን አያጥፍም። በሌላኛው ወገን ያለውንም ድምፅ ለመስማት ዝግጁ ነው። ለሰላም አማራጮች ሁሉ ጽኑ አቋም አለው። በመሆኑም የትግራይ ህዝብ ነፃ ሆኖ ሰላሙን እንዲያረጋግጥ፣ ቀጠናው ከግጭትና ከሽብርተኝነት የጸዳ እንዲሆንና በአካባቢው መረጋጋት እንዲሰፍን ሰላም ወዳድ የሆኑ ኃይሎች ሁሉ የመንግስት የሰላም ጥረት በመደገፍ በታጣቂ ቡድኑ ላይ ጫና እንዲያሳርፉና ቡድኑ ከሰላም ሽሽትና ግጭት ናፋቂነት ተላቆ ወደ ሰላማዊ ውይይቱ እንዲመጣ መንግስት በተደጋጋሚ ጊዜ ሲያደርግ የነበረውን ጥሪ ዛሬም ደጋግሞ ያቀርባል። የትግራይ ህዝብም ይበልጥ የሚጠቀሙ ከሰላም በመሆኑ የሰላም እድሉን እንዳያመክን አሁንም ደጋግመን እንመክራለን። ከአስተዳደር ጥያቄዎች ጋር የተያዙ ጉዳዮችን በተመለከተ የአስተዳደር ጥያቄ መሰረት ያደረጉ የክልልነት የዞንና የልዩ ወረዳ እንሁን ጥያቄዎች መፍትሄ ማግኘት የሚችሉት በሰላማዊና ህጋዊ መንገድ ብቻ ነው ብሎ መንግስት ያምናል። የህግ መሰረት በሌለው አካሄድና በኢመደበኛ አደረጃጀት ታጣቂዎች በመታገዝ እነዚህን ጥያቄዎች በጉልበት ለማስፈጸም የሚደረጉ እንቅስቃሴዎች ለግጭት መነሻ ከመሆናቸውም በላይ ለዜጎች መፈናቀል፣ ለበርካቶች ህይወት መጥፋትና ንብረት ውድመት ሲዳርጉን ቆይቷል። የሀገራችን ህገ መንግስት የራስን እድል በራስ የመወሰን ራስን በራስ የማስተዳደር መብትን ያጎናጽፋል። ይሁንና ግን ይህ መብት የህዝቦችን የጋራ ተጠቃሚነት፣ ትስስር፣ አብሮነትና አንድነት መናድ የለበትም ብሎ መንግስት በጽናት ያምናል። የዜጎችን ነፃ እንቅስቃሴ መገደብና የንብረት ውድመት መንስኤ መሆንም አይገባም ብሎ ያምናል። ህግና ስርዓትን ተከትሎ የብዙሃንን ህዝብ ተጠቃሚነት፣
አብሮነትና ብዝሃነትን በሚያከብር አኳኋን በሰከነ መንገድ መፈጸም አለበት ብሎም ይገነዘባል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የሚነሱ የአስተዳደር ጥያቄዎች ይህንን መርህ ተከትሎ እንዲሄዱ የግጭት ነጋዴዎችና የጥቂት ፖለቲከኞች ፍላጎት ማስፈጸሚያ ሳይሆኑ የብዙሃኑን ሕዝቦች ጥቅም ባረጋገጠ መንገድ ምልዓተ ሕዝቡን ባሳተፈ መልኩ በውይይትና በድርድር እንዲፈቱ መንግስት ያላሰለሰ ጥረት ሲያደርግ ቆይቷል። በዚህ አቅጣጫም መሰረትም በክልሉ የሚገኘው አመራርና መላው ሕዝብ በየደረጃው ባደረጉት ውይይት ታሪካዊ ሊባል የሚችል ስምምነት ላይ ደርሷል። የደረሱትንም ውሳኔ በየዞኖቹና ወረዳ ምክር ቤቶቹ አማካይነት ጸድቆ ለፌዴሬሽን ምክር ቤት ቀርቧል። ሰሞኑን የፌዴሬሽን ምክር ቤት ባደረገው አስቸኳይ ስብሰባም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ስር የነበሩ 6 ዞኖችና 5 ልዩ ወረዳዎች በአንድ ክልል እንደ አዲስ እንዲደራጁ የቀረበውን የውሳኔ ሀሳብ ተቀብሎ ሕዝበ ውሳኔ እንዲካሄድ ወስኗል። በዚህ መሰረት የወላይታ፣ ጋሞ፣ ጎፋ፣ ጌዶ፣ ደቡብ ኦሞና ኮንሶ ዞኖች እንዲሁም የደራሼ፣ የአማሮ፣ የቡርጂ፣ የአሌና የባስኬቶ ልዩ ወረዳዎች አንድ ላይ ሆነው አዲስ ክልል ለመፍጠር የምርጫ ቦርድ ቀጣይ በሚያስቀምጠው አቅጣጫ መሰረት ሕዝበ ውሳኔ የሚያካሂዱ ይሆናል። ቀሪዎቹ የሀዲያ፣ ሀላባ፣ ከምባታ፣ ጠምባሮ፣ ጉራጌና ስልጤ ዞኖች እና የየም ልዩ ወረዳ በነባሩ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አንድ ላይ ሆነው የሚቀጥሉ ይሆናል። ይህ ውሳኔ የሕዝቦችን ታሪካዊ ትስስር፣ የሥነ ልቦና ውቅር፣ ማኅበራዊ፣ ኢኮኖሚያዊ የጋራ ተጠቃሚነትን መሠረት አድርጎ የመፍታት የመንግሥትን ቁርጠኝነት የሚያመለክት ነው። የሕዝቦችን ያደሩና የቆዩ ችግሮች በመፍታት እውነተኛ ፌዴራላዊ ስርዓት የመገንባት አቅጣጫንም ስኬታማነት የሚያረጋግጥ ነው። ሕዝቡ ሕገ መንግሥታዊ ስርዓትን ባከበረ የምልዓተ ሕዝቡን ተጠቃሚነት በሚያረጋግጥ ዘላቂና አዎንታዊ መረጋጋትና ሰላምን በሚያሰፍን አብሮነትና መቻቻልን በሚያጎለብት ብሎም ብዝሃነትን በሚያጠናክር መንገድ የሚደርስበትን የትኛውንም አይነት ሕዝበ ውሳኔ መንግሥት ያከብራል። በየእርከኑ በሕገ መንግሥቱ የመወሰን ሥልጣን የተሰጣቸው አካላት የሚያሳልፏቸው ውሳኔዎችን የሕዝቦች ዘላቂ ጥቅም፣ ኅብረ ብሔራዊ አንድነትና ወንድማማችነት እንዲጎለብት እንዲሁም የጋራ ተጠቃሚነት እንዲሰፍን የሚመለከታቸው አካላት ሁሉ ለውሳኔዎቹ ተገዢ መሆን ይኖርባቸዋል። በአብዛኛው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የታየውም ይሄው ስለሆነ ይህ አብነታዊ የሆነ የሰከነ አብሮነትን ያረጋገጠ ውሳኔ ዘላቂ ሰላምን የሚያመጣ በመሆኑ በየደረጃ ያሉ አካላት ውሳኔዎቹን አክብረው መንቀሳቀስ ይኖርባቸዋል። ሰላምና አንድነትን የምናረጋግጠው በጋራ ጥረታችን በመሆኑ የተጀመረው ጥረት ከዳር እስኪደርስ ሁሉም ወገኖች በትዕግስት መጠበቅ ይኖርባቸዋል። የህብረተሰቡን ውሳኔ አቅጣጫ ለማሳት የግል ፖለቲካዊ ፍላጎቶችን ማሳኪያ ለማድረግ የሚንቀሳቀሱ የትኞቹም አካላት ከድርጊታቸው መቆጠብ ይኖርባቸዋል። በአንዳንድ አካባቢዎች ደግሞ ከማህበረሰቦቹ የቆየ ማህበረሰባዊ ቁርኝት፣ የሥነ ልቦና ውቅርና የአኗኗር ስርዓት ያፈነገጡ ውሳኔዎች እንዲተላለፉ በጥገኛ አመራሮችና አክቲቪስቶች የሚደረገው እንቅስቃሴ የማህበረሰቦቹን ኢኮኖሚያዊና ማህበራዊ ፖለቲካዊ ጥቅሞች እንዲሁም ለዘላቂ ሰላምና ማህበረሰባዊ አበርክቶን የሚጎዳ በመሆኑ ሰከን ብሎ ህብረተሰቡ ጉዳዮችን እንዲመለከት መንግስት ይመክራል። ከመንደርተኝነትና ከአጥር የዘለለ ማህበራዊ ትስስርን፣ አብሮ ተጠቃሚነትንና የቆየውን ስነ ልቦናዊ ስሪት መሰረት ያደረገ የአስተዳደር ስርዓት መዘርጋት ለዘላቂ ሰላምና መረጋጋት ብሎም ህብረተሰባዊ ተጠቃሚነትን ስለሚያጎለብት እነዚህን መሪዎች በጥብቅ መከተል ከሁሉም ወገኖች ይጠበቃል። ከአሰራር ወሰን ጋር የተያያዙ ጉዳዮችን በተመለከተ በአዲስ አበባ ከተማና በኦሮሚያ በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ለብዙ ዓመታት ሳይካለል የቆየውና የሁለቱም የአስተዳደር ነዋሪዎች የመልካም አስተዳደር ጥያቄ ሆኖ የከረመው የወሰን ማካለል እልባት ማግኘቱ ለዘመናት የቆየውን ማነቆ የሚፈታ አብሮነትና ትስስርን እንዲሁም ዘላቂና አስተማማኝ ሰላምና መረጋጋትን በመፍጠር ሲከሰቱ ለነበሩ ግጭቶች መፍትሄ የሚሰጥ ኢኮኖሚያዊ፣ ማህበራዊ ልማትና የህዝቦች የጋራ ተጠቃሚነትን በማረጋገጥ የመልካም አስተዳደር ጥያቄዎችን በአስተማማኝ ሁኔታ መመለስ የሚችል ነው። ውሳኔው በሁለቱም ወገኖች ይነሱ የነበሩ ችግሮችን በህግ አግባብ እንዲቋጭ ከማድረጉም በላይ በአስተዳደራዊ ወሰን ምክንያት የሚፈጠሩ ግጭቶችን በማስወገድ ዘላቂ ሰላምና መረጋጋት የሚያሰፍን ነው። ተፈጥሯዊ የሆነውን የከተሞች መስፋፋት ጉዳይ በስርዓትና በታቀደ መንገድ እንዲመራ በማድረግ በሸፍጥና በሴራ የሚደረግ መፈናቀል በማስቀረት ከማህበራዊና ኢኮኖሚያዊ ቀውስ ይታደጋል። የተጀመሩና ያልተጠናቀቁ መሰረተ ልማቶች እንዲሟሉም ያደርጋል።
ውሳኔዎቹ የፌዴራሉን ሕገ መንግሥት፣ የኦሮሚያ ሕገ መንግሥት፣ የአዲስ አበባ ከተማ አስተዳደር ቻርተርን፣ በተለያዩ ጊዜያትና ዓመታት የወጡ አዋጆችን፣ እቅዶችን፣ የህብረተሰቡን ፍላጎቶችና ጥያቄዎችን በመመርመር በጥልቅ ጥናት ላይ ተመስርቶ የተፈጸመ ስምምነት ነው። በሁለቱም አስተዳደር ወሰን አካባቢ የሚኖሩ ከ500 ሺህ በላይ የሚሆኑ የሁለቱም ህዝቦች እና አመራሮች በውሳኔው ተሳትፏል። ውሳኔው በሁለቱም አስተዳደር የሚገኙ አመራሮች በየስልጣን እርከናቸው በተናጠልም በጋራም ውይይቶችን በማካሄድ በሰጥቶ መቀበል መርህ የህዝቡን የሁሉም ባለድርሻ አካላት ይሁንታ ያገኘ በመሆኑ ለዘላቂ ሰላምና አብሮነት መሰረት የሚጥል ነው። ይህ ውሳኔ የህዝቦችን አንድነትና የጋራ ተጠቃሚነት ያረጋገጠና የህዝቡን የዘመናት ጥያቄ የመለሰ ነው። እንዲሁም የመሬት ቸርቻሪዎችንና ደላሎችን፣ የግጭት ነጋዴዎችን ብሎም ተመሳሳይ አጀንዳዎችን የፖለቲካ መሳሪያ አድርጎ ለመጠቀም የሚፈልጉ ኃይሎችን መሰረት የሚያሳጣ ነው። ከከተሞች የመስፋፋት ተፈጥሮ አኳያ በየትኛውም የክልል ከተሞች ለሚፈጠሩ ተመሳሳይ ችግሮች እልባት ለመስጠትም እንደ ምሳሌ ተደርጎ የሚወሰድ ነው። የአገልግሎት መስተጓጎል እንዳይፈጠር፣ የተጀመሩ መሰረተ ልማቶች እንዳይቆሙ፣ ተያያዥነት ያላቸው ስራዎች ተጠናክረው እንዲሄዱ በሚያስችል መንገድ የተፈጸመ ውሳኔ በመሆኑ የህብረተሰቡን የአገልግሎት አሰጣጥ ስጋት ጭምር የቀነሰ ነው። ይህ ሁሉም ወገኖች አሸናፊ የሆኑበት ውሳኔ ወደ መሬት ወርዶ በተቀመጠለት አቅጣጫ እንዲተገበር ሁሉም አካላት ቀድሞ ያሳዩትን ቁርጠኝነትና ዲሲፕሊን ዳግም ማረጋገጥ ይኖርባቸዋል። ጉዳዩን ላላስፈላጊ የፖለቲካ መጠቀሚያ ለማድረግ የሚፈልጉ የተለያዩ አቃቂር በማውጣት ግጭቶችን ለመፍጠር ሙከራ ለማድረግ የሚያስቡ ኃይሎች ጉዳዩ በህብረተሰቡ የላቀ ተሳትፎ የተፈጸመ በሁለቱም ወገኖች ስምምነት ህግን መሰረት አድርጎ የተከናወነ በመሆኑ ይህ ውጥናችሁ እንደማይሳካ አውቃችሁ ከድርጊታችሁ መቆጠብ ይኖርባችኋል። ይልቁንም የሁሉንም ህዝቦች የጋራ ተጠቃሚነትና ትስስር የሚያጎለብት መሆኑን በመገንዘብ ለተፈጻሚነቱ አበርክቷችሁን እንድትወጡ መንግስት ይጠይቃል። ወደ መደበኛ የክረምቱ የልማት ስራዎች ስንመጣ መንግስት የሀገራችንን ህልውና አደጋ ላይ የደቀኑ የጸጥታና የደህንነት ችግሮችን መቅረፍና ሰላማዊና የተረጋጋ ሁኔታ በመፍጠር የዜጎችን ደህንነት ከማረጋገጥ ጎን ለጎን የተረጋጋ ማክሮ ኢኮኖሚ እንዲፈጠር፣ የተጀመሩ ሜጋ ፕሮጀክቶች ዳር እንዲደርሱ፣ ሀገራዊ ኢኮኖሚ አዎንታዊ እድገት እንዲያስመዘግብ፣ የስራ ዕድል እንዲፈጠር፣ የመንግስት አገልግሎቶች እንዲሳለጡ ርብርብ ሲያደርግ ቆይቷል። በቅርቡ የማክሮ ኮሚቴ ሀገራዊ ኢኮኖሚ ሁኔታን በገመገመበት ወቅት እነዚህ ግቦች ስኬታማ እንደነበሩ አረጋግጧል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ወደ ውጭ ከተላኩ ምርቶችና አገልግሎቶች 10.23 ቢሊዮን ዶላር ገቢ አግኝታለች። ለገቢው መገኘት የግብርና ምርቶች አንበሳውን ድርሻ ሲይዙ የማዕድንና የማኒፋክቸሪንግ ምርቶች ድርሻም በእጅጉ እንደተሻሻሉ ተረጋግጧል። ኢትዮጵያ ባለፉት ጥቂት ዓመታት በአስቸጋሪ ሀገራዊና ዓለም አቀፋዊ ሁኔታዎች ውስጥ ብታልፍም አሁንም በምስራቅ አፍሪካ ቀዳሚ የውጭ ቀጥተኛ ኢንቨስትመንት መዳረሻ ሆና ቀጥላለች። የፌዴራል መንግስቱ ከታክስ የሚያገኘው ገቢም በ20.6 በመቶ እድገት በማስመዝገብ 336.7 ቢሊዮን ብር መሰብሰብ ችሏል። አጠቃላይ ኢኮኖሚውም ሁሉንም ጫናዎች ተቋቁሞ አዎንታዊ እድገት አስመዝግቦ ቆይቷል። ይህ የሚያመለክተን ኢኮኖሚያችን በበርካታ ዓለም አቀፍና አገር አቀፍ ጫናዎች ወይም ችግሮች ውስጥ ሆኖ ከፍተኛ የእድገት ምህዋር ውስጥ መቀጠሉን፣ ለውስጣዊና ውጫዊ ተግዳሮቶች ያልተበገረ የኢኮኖሚ እድገት አቅጣጫ መከተሉን የሚያመለክት ነው። በኢትዮጵያ ኢኮኖሚ ለረጅም ጊዜ መዋቅራዊ ችግር ሆኖ የቆየው የዋጋ ንረት ምንም እንኳን ባለፉት 2 ወራት የመቀነስ አዝማሚያ ቢያሳይም የማክሮ ኢኮኖሚ ዋነኛ ተግዳሮት ሆኖ አሁንም ቀጥሏል። በበጀት ዓመቱ የዋጋ ንረቱን ከተመዘገበው በላይ ተባብሶ የማክሮ ኢኮኖሚ ቀውስ እንዳያስከትል ልዩ ልዩ አስተዳደራዊና የፖሊሲ እርምጃዎች በመውሰድ ኢኮኖሚውን ከቀውስ መታደግ ተችሏል። በያዝነው ክረምት በኢኮኖሚያችን የሚታዩ መሰረታዊ ችግሮችን ለመቅረፍ የሕዝባችንን አንገብጋቢ ጥያቄዎችና ፍላጎቶች ለማሟላት በሂደቱም ኢትዮጵያን ከዓለም ቀዳሚ ኢኮኖሚዎች ተርታ ለማሰለፍ የተጣለውን ራዕይና ግብ ለማሳካት መላው ሕዝብና መንግስት የግብርና ምርትና ምርታማነትን ለማሳደግ በአሁኑ ሰዓት በተቀናጀ መልኩ ከፍተኛ ርብርብ እያደረጉ ይገኛሉ። በበጋ መስኖ በስንዴ ምርት የተገኘውን ተሞክሮና ልምድ በመቀመር በክረምቱ ወራት የስንዴ ምርትን በእጥፍ ለማሳደግ
በአሁኑ ሰዓት ከፍተኛ ጥረት እየተደረገ ይገኛል። በሌሎች ሰብሎችም በተለይም በበቆሎ፣ ማሽላ፣ ጤፍ፣ ሰሊጥና የጥራጥሬ ሰብሎችን ምርታማነት ለማሳደግ የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። ምርትን ለማሳደግ የግብዓት አቅርቦት ወሳኝ ሚና እንደሚጫወት ታውቆ መንግስት በተቻለ መጠን በሁሉም አካባቢዎች ትግራይ ክልል ሳይቀር አቅም የፈቀደውን ያህል ግብዓት በወቅት እንዲቀርብ አድርጓል። በአብዛኞቹ ሰብል አምራቾች አካባቢዎች በተለይም ዝናብ ቀድሞ በገባባቸው አካባቢዎች አብዛኛው ማሳ በአሁኑ ወቅት በዘር ተሸፍኗል። ለግብዓት አቅርቦት በሚያመች ሁኔታና ተባይና ወረርሽኝን ለመከላከል በሚያስችል አግባብ አብዛኞቹ ሰብሎች በኩታ ገጠም የአስተራረስ ዘዴ እንዲዘሩ ተደርጓል። የክረምቱ ሁኔታ በአብዛኛው አካባቢ ጥሩ በመሆኑ የተዘራው ሰብል በመልካም ሁኔታ ላይ እንደሚገኝ ከሁሉም አካባቢዎች የተገኙ መረጃዎች ያመለክታሉ። የተዘራው ሰብል ጤናማና ምርታማ ሆኖ የታሰበው ግብ እንዲሳካ መላው አርሶ አደር፣ አርብቶ አደሩ፣ የግብርና ባለሙያዎች፣ የኤክስቴንሽን ሰራተኞች፣ በየደረጃ ያሉ አመራሮችና በበጎ አድራጎት ስራ ላይ የተሰማራችሁ ወጣቶች በቀጣዮቹ ወራት ሰብሎቹን ከተባይና ጸረ ሰብል ወረርሽኝ የመከላከል ሰብልን በወቅት የማረምና የመኮትኮት ስራ ላይ ርብርብ እንድታደርጉ በዚህ አጋጣሚ እንጠይቃለን። ዝናብ ዘግይቶ በገባባቸው አካባቢ ደግሞ በፍጥነት በሰብል እንዲሸፈን ሰፊ ርብርብ ማድረግ ይገባል። ዝናብ በፍጥነት የሚወጣባቸው አካባቢዎች ደግሞ መላ አርሶ አደራችንና አርብቶ አደራችን የግብርና ባለሙያዎች የሚሰጡትን ምክረ ሀሳቦች በተሟላ መልኩ በመተግበር እርጥበትን ማቀብና ውሃን በልዩ ልዩ መንገዶች አቁሮ መያዝ ይኖርባቸዋል። በያዝነው የክረምት ወቅት አሻራችን ለትውልዳችን በሚል መሪ ቃል ከ6 ቢሊዮን ችግኞች በላይ ለመትከል የታቀደው አረንጓዴ አሻራ ጠቅላይ ሚኒስትራችን ዶክተር አብይ አህመድ በተገኙበት ምስራቁ የሀገራችን ክፍል ሰሞኑን በስኬት ተጠናቋል። ይህ ፕሮጀክት ከኢኮኖሚያዊና ስነ ምህዳራዊ ጠቀሜታውን በላይ አገራችን በድርቅ ብቻ የምትታወስ ሳትሆን ቢሊዮን ችግኞችን በመትከል ድንቅ ውጤት ማስመዝገብ የምትችል አገር መሆኗን ለዓለም ያረጋገጠችበት ኢትዮጵያ የደን መመናመን አደጋን የሚገታ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋምና ትላልቅ ግድቦችን ከደለል ለመታደግ የሚያስችል ታላቅ አገራዊ ፕሮጀክት ነው። የአረንጓዴ አሻራ ልማት ዘርፎች ዛፎችን ከመትከል ባሻገር ለምግብነት የሚውሉ የአትክልትና ፍራፍሬ ችግኞችን በማልማት በምግብ ዋስትና ራሳችን የመቻል አቅማችንን የሚያሳድግም ነው። ከወዲሁ በዚህ ረገድ ውጤቶችም መታየት ጀምሯል። በስኬታማነት ያጠናቀቅነውን የአራተኛ ዙር የአረንጓዴ አሻራ የተቀመጠለትን ዓላማና ግብ እንዲያሳካ የተከልናቸውን ችግኞች የመንከባከብ ስራ ተጠናክሮ መቀጠል ይኖርበታል። ስለዚህ ሁሉም ወገኖች በየአካባቢው፣ በየቀየው፣ በየጓሮው የተከላቸውን ችግኞች በተሟላ ሁኔታ መንከባከብ ይኖርበታል። የንቅናቄው ስኬት የሚያመለክተን አገራችን ኢትዮጵያ ከውስጥና ከውጭ በተቀናጀ አግባብ የሚቃጡባትን ማናቸውንም አደጋዎችና ጥቃቶች እየመከተችና እየቀለበሰች ውስጣዊና ሰላሟን በማረጋገጥ ለዘላቂ ብልጽግና መሰረት እየጣለች ወደ ከፍታ የምታደርገውን ስኬታማ ጉዞን ነው። የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ተርባይን ኤሌክትሪክ ኃይል ማመንጫ መጀመርና የሶስተኛ ዙር የውሃ ሙሌት በተቀመጠለት አቅጣጫ መጠናቀቅም የዚህ ታላቅ ስኬትና የከፍተኛ ጉዞ ማሳያ ነው። ይህም ኢትዮጵያ የጀመረችውን የመጨረስ የማድረግ ብቃትና አቅም የህዝቦቿን የልማት ፍላጎትና ጥማት ለማሳካት የምታደርገውን ጥረትና ስኬታማ የህብር ጉዞዋን የሚያመለክት ነው። ያሳለፍነው የሐምሌና የነሐሴ ወር አጋማሽ ኢትዮጵያ በድንቅ ልጆቿ ሰንደቅ ዓላማዋን ከፍ አድርጋ ያውለበለበችበት ኢትዮጵያውያን ኩራት፣ ህብረት፣ አንድነትና ወንድማማችነት ጎልቶ የወጣበት ነው። በዓለም አትሌቲክስ ሻምፒዮና ኢትዮጵያውያን በአሜሪካ ኦሬገን በአዋቂ አትሌቶቿ፣ በኮሎምቢያ ካሊ ከ20 ዓመት በታች አትሌቲክስ ሻምፒዮና ወጣት አትሌቶቻችን ያስመዘገቡት ድንቅ ውጤት ለዚህ ድል አንዱ ማሳያ ነው። የህዳሴ ግድብ ሁለተኛ ተርባይን ስራ መጀመር፣ የሶስተኛ ዙር ውሃ ሙሌት መጠናቀቅ፣ የኢኮኖሚያችን ስኬታማ ጉዞ፣ የአራተኛ ዙር የአረንጓዴ አሻራ በድል መጠናቀቅ፣ በአዲስ አበባ ከተማ አስተዳደርና በዙሪያ የሚገኙ የፍንፍኔ ልዩ ዞን አስተዳደር የወሰን ማካለል መፍትሄ ማግኘት፣ የደቡብ ብሔር ብሔረሰቦችና ህዝቦች ጥያቄ ምላሽ ማግኘት የስኬቶቹና የከፍታ ጉዞ ማሳያዎች ናቸው። እነዚህ ድሎችና ውጤቶች የኢትዮጵያውያን አሸናፊነት ስነ ልቦና ትውልድ ተሻጋሪና መለያ ሴቶቻችን መሆናቸውን የሚያመለክት
ኢትዮጵያ በፈተና ውስጥም ሆና ስኬትን የምታስመዘግብ በአደጋዎችና በፈተና የማትሰበር ሀገር መሆኗን የሚያመለክት ነው። ድሎቹና ስኬታማ የከፍታ ጉዞ የሚያመለክተን ኢትዮጵያውያን ከተባበሩና አንድ ሆነው ከቆሙ ህብረ ብሔራዊ ወንድማማችነትና እህትማማችነትን ካጠናከሩ የትኛውም አይነት ፈተና፣ ችግር፣ ቀውስ ከጀመሩት የከፍታ ጉዞ የማይገታቸው መሆኑን ነው። ኢትዮጵያውያን በተመቻቸ ሁኔታ ውስጥ ባይሆኑም ድንቅ ስኬቶችን ማስመዝገብ የሚችሉ በችግሮችና ፈተናዎች ውስጥ ሆነውም ታሪካዊ አሻራ ማኖር የሚችሉ ህዝቦች መሆኑን ነው። ከዚህ በመነሳትም ነው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢትዮጵያ በየጊዜው ያጋጥሟትን ፈተናዎች በድንቅ ልጆቿ ትጋት አሸንፋ ዛሬ ደርሳለች። በታሪክ ከገጠሟት ፈተናዎች ይልቅ ያስመዘገበችው ድል ይበልጣል። ለዚህም ደግሞ ድንቅ ልጆቿ በየጊዜ ያደረጉትን ተጋድሎ የኢትዮጵያ አምላክም ተጨምሮ አግዞናል። ስለሆነም እርስ በርሳችንም ፈጣሪያችንንም ለተደረገልን በጎ ነገር እናመስግን በሚል በዚሁ ሐምሌ ወር መጨረሻ ለመላው ህዝባችን የምስጋና ጥሪ ያቀረቡበትና ህዝባችንም መልካም ምላሽ የሰጠው ከነዚህ ስኬቶች በመነሳት ነው። በድሎችና ስኬቶች ታጅበን አዲሱን ዓመት በተሻለ ተስፋ ለመቀበል በቀሩን የክረምት ጊዜያት በያዝናቸውና በጀመርናቸው የግብርና ምርትና ምርታማነት የማሳደግ የአረንጓዴ አሻራ፣ የከተማ ግብርና፣ የጓሮ አትክልት፣ ህገወጥነትን የመከላከልና ህግና ስርዓት የማስከበር ስራ፣ የአቅመ ደካማ ቤቶችን ማደስና ለአቅመ ደካማ ቤተሰብ ተማሪዎች የትምህርት ቁሳቁስ ማሰባሰብ በጥቅሉ ኢትዮጵያን የማደስና ለኢትዮጵያ መትከል ስራዎቻችን የተቀመጠላቸውን ዓላማ እንዲያሳኩ ሁሉም ባለድርሻ አካላት ርብርባቸውን እስካሁን ሲያደርጉ የነበረውን ርብርብ አጠናክሮ እንዲቀጥሉ መንግስት ይጠይቃል። ባሳለፍናቸው የክረምት ጊዜያት የከፋ የሚባል የጎርፍ አደጋ ባያጋጥመንም በአንዳንድ አካባቢዎች መለስተኛ ጉዳት አጋጥሟል። በቀሪዎቹ ጊዜያትም በአንዳንድ አካባቢዎች የዝናቡ መጠን እየጨመረ ስለሚሄድ ህብረተሰቡ ጥንቃቄ ማድረግ ይኖርበታል። ከክረምቱ መገባደጃ ጋር ተያይዞ ወባና መሰል ተላላፊ በሽታዎች እየጨመሩ ስለሚሄዱ መላ ህዝባችን የጤና ማህበረሰብ የድርሻቸውን መወጣት ይኖርባቸዋል። በጤና ሚኒስቴር አስተባባሪነት በጎነት ለጤናችን በሚል መሪ ቃል በአንድ ሳምንት ለ100,000 ዜጎች የነጻ የጤና ምርመራና ሕክምና ዘመቻ በአገር አቀፍ ደረጃ በበጎ ፈቃደኛ ባለሙያዎችና የግል መንግስታዊ ባልሆኑና በመንግስት ጤና ተቋማት እስከ ነሐሴ 16 እስከ ነሐሴ 21 ድረስ የጤና ዘመቻ ይካሄዳል። በዚህ ዘመቻ የመክፈል አቅም የሌላቸው አቅመ ደካሞች፣ የጎዳና ተዳዳሪዎች እና ሌሎች ተጋላጭ የህብረተሰብ ክፍሎች ተደራሽ ይሆናሉ። ይህ ዘመቻ የጤና አገልግሎትን ከመስጠት ባለፈ የህዝባችንን የጤና ንቃት ለማሳደግ የመረዳት ባህልን የሚያጎለብት ህዝባችን ራሱን ከተለያዩ ነገሮች እንዲጠብቅ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይገመታል። በመሆኑም ጉዳዩ የሚመለከታቸው ሁሉ በንቃት እንዲሳተፉና በድሉ እንዲጠቀሙ በዚህ አጋጣሚ እንጠቁማለን። የኢትዮጵያ ሰላም ማግኘትና መልማት እንዲሁም የህዝቦቿ ተጠቃሚነት የሚያንገበግባቸውና የእግር እሳት የሚሆንባቸው ወገኖች የተለያዩ ግጭቶችን፣ የሽብር ስራዎችን ለመፍጠር ሊንቀሳቀሱ ስለሚችሉ መላው ህዝባችን እንደወትሮ ሁሉ አካባቢዎችን በንቃት መጠበቅ፣ የተለየ ሁኔታ ሲያጋጥም ለጸጥታ ኃይሎች ጥቆማዎችን ማቅረብ ይኖርበታል። ከዓመት በዓሉ መዳረስ ጋር ተያይዞ ሊፈጠሩ የሚችሉ የትኞቹንም አይነት የሰላም መደፍረስ ለመቆጣጠር መላ የጸጥታ አካላችን በተሟላ ዝግጁነትና ብቃት ላይ የሚገኝ መሆኑን በመገንዘብ ሁሉም ዜጎች የበኩላቸውን ድርሻ እንዲወጡ መንግስት ይጠይቃል። ወጣቱን ትውልድ በልዩ ልዩ መንገዶች በማነጽ የሰላም የሀገር መንግስት ግንባታችን የሚያጠናክሩ ስራዎች በህዝባዊ ንቅናቄ የመፈጸም ስራችንን አጠናክረን መቀጠል ይኖርብናል። አንዱ አካባቢ በሌላ አካባቢ ያሉ ተጎጂዎችን ለመርዳት የሚያደርገውን ወገናዊነት የተሞላበት ድጋፍ አጠናክሮ መቀጠል ይኖርበታል። ኢትዮጵያ በልጆቿ ህብረትና ጥንካሬ የስኬት ጉዞዋን አጠናክራ ትቀጥላለች። ስለ ኢትዮጵያ እንትከል፣ ስለ ኢትዮጵያ እንዝራ፣ ስለ ኢትዮጵያ እንረስ፣ ስለ ኢትዮጵያ እንኮትኩት፣ ስለ ኢትዮጵያ እናርም፣ ስለ ኢትዮጵያ እንጠብቅ። አመሰግናለሁ። ጥያቄ